ቢስሚላህ ምንድነው የፈለጋችሁት? እስኪ ያስረዱ። እህቶቻችን የጌታችን ትእዛዝ ነው፣ ፊታችንን አናሳይም፣ ተሸፋፍነን ነው ምንመጣው ስላሉ ያመማችሁ የጎረበጣችሁ የተለያየ ምክንያት እየፈጠራችሁ እህቶቻችንን ለማንከራተት የምትሞክሩ አካላት ምንድነው ፍላጎታችሁ? እስኪ በግልጽ አስረዱ። እውነት የደህንነት ችግር ነው? የደህንነት ችግር ከሆነ ሴት እህቶቻችንን በሴት መምህራኖቻችሁ ይሁን በሴት ርዕሰ መምህራኖቻችሁ አንድ ክፍል አስገብታችሁ የፈለጋችሁትን አይነት ለደህንነታችሁ የሚያስፈልገውን ፍተሻ ሁሌ በየቀኑ ማካሄድ ትችላላችሁ። እውነት የደህንነት ችግር ከሆነ ግን የግድ እኔ ወንዱ መምህር ወይም እኔ ወንዱ ርዕሰ መምህር ካልፈተሽኩ ምትል ከሆነ ይህ የደህንነት ችግር ሳይሆን የሚባለው ያንተ ሴትን ልጅ የማየት አምሮት ነውና ወይም ደግሞ ለእስልምና ያለህን ጥላቻ የምትወጣበትን አጋጣሚ እየተገበርከው ነውና ብትቆጠብ ይሻላል ከእንደዚህ አይነት ተግባር ወንድም። በዚህ ሰዓት መራቆት ላይ ያለች እህት እንኳን መብቷ ተከብሮላታል። እንደፈለገች ሜካፕ ተለቅልቃ የምትዞር እህት እንኳን መብቷ ተከብሮላት እየኖረች ነው። እንዴት ነው? የጌታዬ ትእዛዝ ነው፣ የጌታዬን ትእዛዝ አክብሬ የእምነቴን ትእዛዝ አክብሬ እሸፋፈናለሁ ያለችን ሴት ልታሸማቅቁና ከትምህርት ልታሰናክሉ ትሞክሩት። ተው፣ እንተዋወቃለን፣ አንተዛዘብ። ምንም አይነት የደህንነትም ሆነ ምንም አይነት አጥጋቢ ምክንያት የላችሁም ከእስልምና ጥላቻ ውጭ። ስለዚህ ተቆጠቡ። በጣም የሚያመው የነሱ አይደለም፣ ትልልቅ የኢስላሚክ ሚዲያ ያላቸው ሰዎች እንዲሁም ደግሞ ሙስሊሙን ወክለው የተቀመጡ ትልልቅ ተቋማት እንዲህ አይነት የሴቶች ህመም ሲከሰት በየጊዜው ሆይሆይታው በተነሳ ሰዓት ወከባና ጫጫታ ከመፍጠር ውጭ እስከ ጥግ ድረስ የእህቶቻችንን ህመም አባት ነኝ ብሎ እስከ ጥግ የሚከታተልላቸው ተቋምም ሆነ ሚዲያ ጠፍቷል። እስኪ የትኛው ተቋም ነው? እስኪ የትኛው ሚዲያ ነው የጉንቸሬ እህቶቻችን አሁን በዚህ ሰዓት ከምን ደረጃ እንዳሉ የሚያውቅ ችግራቸውን እስካሁን ድረስ የተከታተለላቸው? ያን ያለቀሱ የተወሰነ ወከባ ተፈጠረ፣ ሴቶቹ ላይ ነው የመጨረሻው ጉዳት ደርሶ የቀረው። ግማሾች ከትምህርት ተሰናክለው፣ ግማሾች ሌላ ዞን ሄደውላ ለመማር ሞክረው ሳይመቻችላቸው ቀርተው በሚያሳዝን ሁኔታ ላይ ነው የጉንቸሬ እህቶቻችን ጉዳይ እንኳን ባክኖ የቀረው። እባካችሁ እንደዚህ አይሁን። ተቋሞቻችን ተነሱ፣ እስከ ጥግ ታገሉ። ጠቅላይ ሚኒስተር ቢሮ መግባት ካለባችሁ ገብታችሁም የእህቶቻችንን ጉዳይ አስከብሩ። ምንም አይነት የደህንነት ስጋት አይደሉም እህቶቻችን። አንፈተሽም አላሉ። የፈለገ አይነት ሴት ሊፈትሻቸው ይችላል። ለወንድ ግን ፊቴን አልከፍትም አለች። ይህን መብቷን አስከብሩላት። ሙስሊሙን እኩላችሁ ነው የተቀመጣችሁትና እባካችሁ እስከ ጥግ የእህቶቻችንን ድምፅ እናሰማ። እህቴ ኒቃቧንም ትለብሳለች፣ ትማራለች ብቻ አይደለም፣ ኒቃቧን ለብሳ ታስተምራለች፣ ተቋማትን ትመራለች። ጨርሻለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።